ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ እስኪ በድስት ዳቦ እንዴት እንደሚሰራ ላሳያችሁ ነው ማለት ነው። የሚያስፈልገን ግብአት አዘጋጅቻለሁ። ዱቄት እዚህ ጋር አለላችሁ። እዚህ ጋር ካሜራና ጨው አለኝ። እዚህ ጋር ማቦካበት ድስት አለ። ዱቄቱ እዛ ጋር ላይ ማለት ነው። ሁለት አይነት ዱቄት ነው ያዘጋጀሁት። አንደኛው ዱቄት የስንዴ ዱቄት ነው። አንደኛው ደግሞ ፍርኖ ዱቄት ነው ማለት ነው። እሱን ግማሽ ግማሽ እቀላቅለዋለሁ ማለት ነው። እንግዲህ የምቀላቅለው እንዲታያችሁ ጠጋላ አድርገው እዚህ ጋር ማቦካበት ሞቅ ያለ ውሃ ነው ማለት ነው። በዚህ አንዳንድ ነው የምቀንሰው። ይሄ የስንዴ ዱቄት ነው። ተነፍጨዋለሁኝ። በዚህ አንድ ከፍርኖም በዚህ አንድ ነው የማደርገው ማለት ነው። እንደዚህ ደርበብ አድርጌ በቃው። እዚህ ጋር ደግሞ የፍርኖ አለ ማለት ነው። ይሄን ነፍቼ በፌስታል መልሼ ስላደረኩት ነው። ከዚህም በዚች እንቀንሳለን ማለት ነው። ቪዲዮውን ግን ሼር አድርጉልኝ። በቴሌግራም በዋትስአፕ ለጓደኞቻቸው ሼር አድርጉልኝ። ይሄው ይሄ ይበቃል ማለት ነው። ያው ይሄ ነጣ ይላል። ያ ትንሽ የስንዴ ከለርም ስለሆነ ጠቆር ይላል ማለት ነው። ያን በደንብ እናቀላቅላለን። ካቀላቀልን በኋላ ዱቄቱን ይሄን ላንሳውና ይሄ ማብኪያ ነው። እዚህ ጋር የፈላ ውሃ ነው ያለኝ። ስለዚህ እዚህ ጋር ይታያችኋል ብዬ አስባለሁ። ጨው አለኝ። ጨውና እርሾ አደርገዋለሁ። የምሰራው ወደ ድስት ወይ መጥበሻ ነው። ችግር የለውም። ሁለቱም የካልቾች ስላሉ በሱ ነው የምሰራቸው ማለት ነው። ወደ ማሽራት አድርገን ምክንያቱም በኋላ ለጥቆ ቆንጆ ነው ዳቦ ነው። በዚህ መልኩ አብክቼ ጨርሻለሁ ማለት ነው። አሁን ለሶስት እንደ 4 ሰዓት ኩፍ ማለት አለበት። ይሄው ይሄን ይመስላል። ኩፍ ሲል ደግሞ ምን ይሆናል? ይሄን ላስቲክ ሸፍነዋለሁ። ከዛ ይሄን ላስቲክ ሸፍነና እንዳልኳችሁ ከሶስት ለ4 ሰዓት እናቆየዋለን ማለት ነው። ኩፍ እስኪልልን ድረስ ከሸፈን በኋላ ድስቱ ክዳን ስላለው ድስት ጋር እንከናለን ማለት ነው። ከዛ ኩፍ ሲል ደግሞ እንመለሳለን። እንግዲህ ቤተሰብ ከ4 ሰዓት በኋላ ኮፍ ብሏል ማለት ነው። እንየው። ከዛ ገልበጥ አደርገውና እንደምታዩት ከዛ አነሳሳውና እጋግረዋለሁ ማለት ነው።
በዚህ መልኩ አነሳስቸዋለሁ ማለት ነው። አሁን ላዘጋጅና መብራት ስለጠፋ በክሰል ነው መጋግረው ማለት ነው። ስለዚህ ላዘጋጅ እሱንና አሳያችኋለሁ። እንግዲህ ቤተሰብ መብራት ስለሌለ በክሰል ነው የምሰራው ብያችኋለሁ። ስለዚህ እዚህ ጋር መጥበሻዬን ጥጃለሁ። ከዛ ትንሽዬ ዘይት ያው ቂጡ እንዳይዝብኝ አድርጋለሁ ማለት ነው። ምድጃው እየጋለ ነው። በደንብ ሲግል አደራርሰውና እንደምታዩት እሳቱ ግሏል። መጥበሻዬም እየጋለች ነው ማለት ነው። ከዛ በደንብ በእጅ አዳርሰዋለሁ። እጅን ስለታጠብኩኝ ገና በደንብ ስላልጋለ ችግር የለውም። ከዛ ከተዳረሰ በኋላ እስቲግል ጠብቀውና ሊጣችንን እናደርጋለን ማለት ነው። ሊጣችን ደግሞ እንደምታዩት እዚህ ጋራ በድጋሚ ኩፍ ብሏል። ስለዚህ አሁን እናደርገዋለን ማለት ነው። እዚህ ጋር እናደርጋለን። እዛ በደንብ እንጠፈጥፋትና እንደዚህ አድርገን በደንብ ካዳረስናት በኋላ ቢያንስ ለ30 ምናምን ደቂቃ ማንደድ አለብን ማለት ነው። ከዛ ያው ከስር ሲበስል አይተን እንገለብጠዋለን ማለት ነው። ይሄን ይመስላል። ገለበጥኩት ማለት ነው። እንግዲህ እንደምታዩት ቆንጆ ከለር አምጥቷል። ፋይናሉን ደግሞ እንግዲህ አሳያችኋለሁ ማለት ነው። በደንብ ይብሰልና እንግዲህ ፋይናሉ ይሄንን ይመስላል ማለት ነው። እንደምታዩት ግልባጭ ይሄን ይመስላል። ቆርሰን ደግሞ ቀዝቀዝ ይበልና ቆርስ ደግሞ አሳያችኋለሁ ማለት ነው። እንግዲህ አሁን ይሄን ይመስላል ዳቦ ማለት ነው። አሁን ልቁረሰውና ደግሞ ያው እንደምታዩት ይሄንን ይመስላል ማለት ነው። ፋይናል ይሄን ይመስላል። የዛሬ ቪዲዮ ይሄን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ባይ ባይ ባይ።